የግጥሙ ርዕስ አንቺ ጨረቃዬ ከቶ እንደምን አለሽ? ሰውን ብዙ አወራ ቃላት ዘረዘረ አንቺን ሊያንቋሽሽሽ። አንቺን አለማድነቅ ከቶ እንዴት ይሆናል አቤት ኮንፊደንስሽ። ወዳጅን አስደሳሽ ጠላትን አስከፋሽ። ጀግና መሆንሽን በተግባር አሳየሽ። ንጹሕ ሴት እንደሆንሽ በደንብ አስመሰከርሽ። መጥፎን እያራቀ ጥሩን ያብዛልሽ። ሁሌም ከፍ በይ ኮንግራ ልበልሽ። የኔ ምኞቴ ነው ሁሌም ደስ እንዲልሽ። ከቶ ዝም ብዬ መች ወደድኩሽና የሚዲያ መሪ የኔ ልበቀና። የሴቶች ተምሳሌት አንቺ የሸሞን ማና። ያንቺማ ጀግንነት በዓለም ይወራ ይነገር በዝና። አንቺን አለመውደድ ከቶ እንዴት ይቻላል? ለሴት እህቶችሽ ምሳሌ ሆነሻል። የሴትን ማንነት ትምህርት ሰጥተሻል። ከቶ ቅንነትሽ ከእድሜሽ በላይ ሆኖ ስንቱን አስገርሟል። አንቺ ቅመምዬ እንደ ሰማይ ኮከብ ብትርቂም ላይኔ። ሁሌም አስባለሁ እንዳለሽ ከጎኔ። ስተኛም በህልሜ ስነሳም በውኔ። ለአንቺ ከመጨነቅ መች አርፋለሁ እኔ። ሰዓቱ ሲመሻሽ ሲሆን 12 አንቺን ፍለጋ ነው እኔ የምንከራተት። ፈልጌ ካጣውሽ ይለኛል ክፍት። ያገኘሁሽ ዕለት ምሽቴ ይደምቃል እላለሁ ፍክት። ፈልጌ ማልጣሽ አንቺ ቅመምዬ የኔ ውድ እህት። የሚዲያ መሪ የሴት አምባሳደር። ስብናሽ ማራኪ ንግግርሽ ማር። ውሸቴን ከሆነ ጨረቃ ፋሚሊ እስኪ ይናገር። ከቶ ካንቺ ጋራ ማን ሊወዳደር? ቢጀምሩት እንኳ አይደርሱ እስከ ዳር። ለማስመሰል እንጂ አይሆን ለተግባር። ቃላት አጠቃቀም አነጋገርሽ። ለሰው ያለሽ ክብር አቤት እርጋታሽ። አንደበተ ጣፋጭ ስንቱን የማረክሽ። የናፍቆቴ መርሻ ማጽናኛዬ ነሽ። የኔ አትጠገቤ ከሁሉም ለይቼ አንቺን ወደድኩሽ። አንደበተ ጣፋጭ ጀግና ሙሉ ሴት። የኔ መልከ መልካም ሁሉን ያደላት። የሚዲያ ውበት የሁሉ ድምቀት። የሰማይ ጨረቃ የሰማይ ከዋክብት። ቅብጠት ጨዋታዋ ሁሉ የሚያምርባት። እሷ ልንገራችሁ ቅመሜ እኮ ናት። የእህቶቿ ድምቀት የሴቶች ኩራት። አቤት ቁጥብነት አቤት ሴትነትሽ። የኔ ቆፍጣናት ሁሉን የሚያድለሽ። ሙትት ብዬ ነው ከቶ የምወድሽ። ጸባዬ ሰናይ ነሽ አላማ ያለሽ። ቃላቶች አጠሩኝ በምን ልግለጽሽ። ብቻ ያኑርልኝ ላፍታ ሳይከፋሽ። ፈጣሪ ፈቅዶልሽ ከግብሽ ድረሽ። አቤት ጀግንነትሽ በዛ ላይ ውበትሽ። ወይ ማየት አይተው መቃጠል እያዩሽ። አንቺ የሆንሽውን መሆን ሲያቅታቸው ስያሜ ሰጡሽ። ቃል አደረደሩ የሌለሽበትን ስም ሊያወጡልሽ። መመኘት ካልሆነ ከቶ መች ሊያህሉሽ። አንቺ እኮ ጀግና ነሽ ስንቱን ውጣ ውረድ በትዕግስት ያለፍሽ። ከዚህ ለመድረስሽ የልፋትሽ ውጤት ይሄው አኮራሽ።